ሙሐመድ ሳላህ ማረፊያው ታውቋል። ከሊቨርፑል ጋር ስኬታማ ዓመታትን ባለፉት ጊዜያቶች ያሳለፈው ሳላህ በቅርቡ ከሊቨርፑል ጋር መለያየቱና የነበረውን ኮንትራት መቅደዱ ይታወሳል። እናም በነፃ ዝውውር የቱርኩን ክለብ ቤሲክታሽን ለመቀላቀል መስማማቱ ተረጋግጧል። ቤሲክታሽ ለተጫዋቹ ዓመታዊ ደሞዝ 12 ሚሊዮን ዩሮ ከታክስ ነፃ እንደሚከፍለው የሚጠበቅ ይሆናል። በቱርኩ ክለብ ቤሲክታሽን 2 ዓመታት እንደሚቆይ የተረጋገጠ ሲሆን እስከ 2027 ድረስ የሚያቆየውን ኮንትራት ፈርሟል። ምናልባት ብቃቱ እየታየና ጥሩ ብቃቱን ማሳየት የሚችል ከሆነ ኮንትራቱ እስከ 2028 ድረስም ሊራዘም እንደሚችል ይጠበቃል። ግብፃዊው ሙሐመድ ሳላህ አሁን በአውሮፓ መድረክ የሚቀጥል ይሆናል። በቱርኩ ቤሲክታሽ ክለብ ፊርማውን ለማስቀመጥ ስምምነት ላይ መድረሱን ተረጋግጧል። ቤሲክታሾች የአርሰናሉን የመስመር አጥቂ ሊያንድሮ ትሮሳርድን ያስፈረሙ ሲሆን አሁን ደግሞ የቀይ መስመራቸውን ለማጠናከር ሙሐመድ ሳላህን ገቢ አድርገውታል። በቀጣዩ ዓመት በቱርክ ሊግ ጠንካራ አፈጻጸምና ጠንካራ እንቅስቃሴ እንደሚያሳዩ አሰልጣኙ ኢታሊያኖ የገለጹ ሲሆን የሙሐመድ ሳላህ መምጣት ለቤሲክታሽ ብቻ ሳይሆን ለቱርክ እግር ኳስም ተንሳኤ ነው እያሉ ይገኛሉ። አዎ ሳላህ የቱርኩን ክለብ ቤሲክታሽ እንደሚቀላቀል ተረጋግጧል። ውሳኔው ትክክል ነው ስላላችሁ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትረታስሊ ስፖርት ነው። ይመቻችሁ። ቸልሲ የቡርኖ ጉማሬሽን ዝውውር ይጠልፈዋል ብላችሁ ስጋት የገባችሁ ሰዎች ሰብሰብ በሉና አዲስ መረጃ ወጥቷል። ያው ሰሞኑን ሳይመን ፊሊፕስ ነው እንትን ያለውና ቸልሲ የቡርኖ ጉማሬሽ ፈላጊ ነው የሚል መረጃ ይዞ ወጥቶ ነበር። እንግዲህ ዛሬ ደግሞ ቤን ጃኮብስ እና አሌክስ ክሮክ ባስነበቡት ማለት ነው ቸልሲ ቡርኖ ጉማሬሽን የማስፈረም ፍላጎት የለውም። እንደውም ሁሉም የእንግሊዝ ፕሪሚየር ሊግ ክለቦች አርሰናል ዝውውሩ እንደሚጨርሰው ነው የሚያስቡት የሚል መረጃ አሌክስ ክሮክ እና ቤን ጃኮብስ አስነብበዋል። ሀቢቢ የኛ ክለብ ሲጋተቱ ስለሌላው መጨነቅ ጀመርን አይደለ? እኔ ራሱ ስጋት ገብቶኝ ነበር። ማንቸስተር ሲቲ ምናልባት ሮድሪን የሚያጣው ከሆነ ሲቀጥል ቸልሲ ደግሞ ኢንዞም ገና አሰርቴቲ ነውና ብቻ እንደዚህ ነው ወገንታት፣ ብዙም አትስጉ። እርግጠኛ ነኝ ብዙዎቻችሁ እንደኔ ታስባላችሁ። ምናልባትም አርሰናል ተጫዋች ላይ ያስፈርም ይችላል። ይሄ መጥፎ ዜና ነው። ኔጌቲቭ ለመሆን ሳይሆን ያለውን ነገር እስኪ በዝርዝር እንመልከተው። አርሰናል እንግዲህ ሞርጋን ሮጀርስን ይፈልግ ነበር። ሞርጋን ሮጀርስን ሉዝ አድርጎታል በተለያየ ጉዳይ። ነገር ግን ዋናው ነጥብ እሱ አይደለም። አርሰናል የሚፈልጋቸው ተጫዋቾች ቤስት 11ን የሚያሳድጉ ተጫዋቾች ናቸው። እነ ጁሊያን አልቫሬስ እነ ያን ዲዮማንዴ አይነት ተጫዋቾች ማለት ነው። እነዚህ ተጫዋቾች ደግሞ በጣም በሚያሳዝን ሁኔታ በአርሰናል ቁጥጥር ውስጥ ያለ ዝውውር ውስጥ አይደሉም። ማለት አርሰናል አይደለም እየተነጋገረ ያለው። አሁን ጁሊያን አልቫሬስን ማግኘት የሚችለው ወደ ባርሴሎና ማሄድና አትሌቲኮ ማድሪድም የሚሸጠው ከሆነ ነው። ይሄ ደግሞ በጣም በራሱ ያለ ፖለቲካው በጣም ትልቅ ነው። ከ150 ሚሊዮን ዩሮ በላይ የሚፈልግ አይነት ዝውውር ነው። አርሰናል ይሄንን ያደርጋል የምናየው ነው። ያን ዲዮማንዴ ወደ ፒኤስጂ ሊሄድ ነው። እሱም ተነጋግሮ ጨርሷል። የመጀመሪያ ፍላጎቱ ወደ ፒኤስጂ ነው። እንግዲህ ከፒኤስጂ በፊት ወደ ሊቨርፑል የሚሄዱ ዜናዎች እንደነበሩ ታስታውሳላችሁ። ከአርቢ ሌይፕዚግ ጋር ፒኤስጂ የማይስማማ ከሆነ ነው አርሰናል ይህን ተጫዋችም ለማግኘት የሚሞክረው እሱ የሚያገኘው ከሆነ። ሌላው እንግዲህ ነብራል ባርኮላ ነው። ምንም አይነት ንግግር የለም። በእነዚህ ደረጃ የአይነት ያለ ተጫዋች አሁን ላይ ገበያው ላይ የማግኘት እድሉ በጣም 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 ሬር ነው። ስለ ብሩኖ ጉማሬሽም የምታስቡት ነው የምታውቁት ነው። ዜናዎች እየሄዱ ነው፣ የምናየው ጉዳይ ነው። በእነዚህ አይነት ሁኔታ ውስጥ አርሰናል የሚፈልጋቸው ቤስት 11ን የሚያሻሽል አይነት ተጫዋች ገበያ ላይ ሳለ ወይ ነው። አርሰናል እነዚህን ተጫዋች የማያገኝ ከሆነ ማንን ይዞ ሊመጣ ነው? ምንም አይነት ኢምፓክት ማሳደር የማይችል ተጫዋች አርሰናል ገንዘብ ያወጣልስ? እሱንም የምናየው ይመስለኛል። ሀሳባችሁን እስኪ ስጡበት። አርሰናል ተጫዋች ያስፈርማል? የእውነት ጉማሬሽ መዳረሻ አርሰናል ሆኗል። ከደቂቃዎች በፊት በወጡት መረጃዎች መሰረት ኒውካስትል ዩናይትድ እና አርሰናል በልጁ ዝውውር ላይ እንደተግባቡ ተነግሯል። አንቱ ትልቅ ሰው አይደለሁ እንዴ? ለምንድነው ዝም ብለው የምትቀዱት? ሀቢቢ ፈጽሞ ከእውነት የራቀ ነገር ማለት ነው። ትልቅ ሚዲያ ላይ እንደምሰራ ቃለሁኝና አንድ ቲክቶከር ቢሰራው ለአቴንሽን ነው ምናምን ብለን እንዘለዋልና አንተ ለምን እንደሰራው አላውቅም። ይሄን ሀቢቢ ፌክ ኒውስ ማለት ነውና የቡርኖ ጉማሬሽ ዝውውር ቢሳካ አንዳንድ አርሰናል ደጋፊ ደስ ይለናል። ይሳካልን ብዬ አስባለሁ። ትንሽ ጊዜ ምናምን ትሄዳና አሁን ባለው ደረጃ ግን ፈጽሞ እንደዚህ አይነት መረጃ የለም። ሲቀጥል ሶርስ ትጠቅሳለህ ብዬ ነበር እስከመጨረሻው ቪዲዮ አይቼ ነበር። ምንም አይነት ሶርስ እንኳን አልጠቀስክምና ይሄ ደግሞ አሁን ዘመኑ አይመጣውም። አሁን ሁሉም ገብቷል። ትዊተር ላይ ነው የምንውለው ሁላችንም። ስፔሻሊ ስለ አርሰናል ደግሞ ብዙ ልጆች አሉ ዝም ሰራ ማለት ነውና ዲቴይል መረጃዎችን እናያለና መረጃዎቹ እውነት ቢሆኑ ምናምን ደስ ይለናል። አሁን ያልካቸው መረጃዎች ማለት ነው ግን አይደለም። ሀቢቢ ፈጽሞ አርሰናል 70 ሚሊዮን ፓውንድ ለማቅረብ እንደተዘጋጀ ነው። ልጁ ጋር በግል ጥቅማ ጥቅም እንደተስማሙ ሰምተናል። ከዛ በኋላ ግን ምንም አይነት ፕሮግረስ ያደረገ የለም እና
አንዳንዴ ለሰው የተሳሳተ መረጃ ባንሰጥ ባይነኝ ስፔሻሊ ደግሞ ከእናንተ ማለት ነው ትልቅ ሚዲያ ላይ የምሰራ ሰው እኔ እንዴት እንደሆነ አልገባኝም። ለምን ፍላጎት እንደሰራሁ አላውቅምና እንደዚህ አይነት ነገር ጥሩ አይደለም ለማለት ያክል ነው። ከዚህ በላይ ማለት አልችልም። ብቻ እንዳፋ ያርግልን እስኪ መጨረሻ ላይ ዝውውሩ ይሳካል ብዬ አስባለሁ። ግን ቸኮልክ፣ በጣም ቸኮልክ። እስካሁኑ ሰዓት ግን እስካሁኑ 2 ሰዓት ከ40 አካባቢ ነው ሪከርድ እያደረኩ ያለው። ምንም አይነት መረጃ የለም እንደዚህ አይነት ነገር። ታረሙ ሀቢቢ። ይህንን ቪዲዮ ማለት ነው ፌክ የለንደን ኩራት ነኝ እያለ ለሚሰክስ ጀለስ በደንብ ኮፒ ሊንክ ሪፖስት እያደረክ ታደርስለታለህ ማለት ነው። በደንብ ኮፒ ሊንክ ይደረግ። 4 ቀን 5 ቀን ቪዲዮ ፖስት አልተደረገበትም የአካውንት። ስለዚህ በደንብ ኮፒ ሊንክ አድርጉት ላይወጣ ስለሚችል ስፔሻሊ ደግሞ እንደርሳችሁ ስለምፈልግ ማለት ነው። ብሩኖ ጊማሬሽን ቼልሲ ማስፈረም ይፈልማ ማለት የቼልሲ ደጋፊዎች፣ ምክንያቱም ከወደ ቼልሲ በኩል ምንም አይነት ኦፊሻላዊ ጥያቄ አልቀረበም። አክቹሊ አርሰናልም አላቀረበም። ቼልሲም ከብሩኖ ጊማሬሽ ጋር ስቲል ስሙ እየተያዘ አይደለም፣ ከአርሰናል ጋር ነው እየተያዘ ያለው። ተጫዋቹ ወደ አርሰናል መቀላቀል እንደሚፈልግ ተናግሯል። ከዚህ በፊት ፐርሰናል ተርሙ ኦሬዲ ተስማምቷል። ወደ አርሰናል መሄድ ይፈልጋል ማለት ነው። የቼልሲ ደጋፊዎች ግን ብሩኖ ጊማሬሽን እናንተ ማታስፈርሙት ከሆነ ከ70 በላይ ከፍላችሁ እኛ እናስፈርመዋለን እያሉ ሰምቼ ነውና አንድ ያልገባችሁ ነገር አለ። አሁን ለምሳሌ ማለት ነው አርሰናል ለብሩኖ ጊማሬሽ 70 ሚሊዮን ይበቃዋል ብሎ ካቀረበ ከተጫዋቹ ጋር ፐርሰናሊ ተስማምቷል ብያችኋለሁ። ከክለቡ ጋር ካልተስማሙ ነገ ቸለው መጥቶ 80 90 100 ምናምን ከፍሎ ቢያስፈርመው ለንደን ላይ እናንተ የተሻላችሁ ክለብ ስለሆናችሁ አይደለም፣ የተሻለ ክለብ ስላላችሁ አይደለም፣ እንደውም በተቃራኒው በጣም አቬሬጅ ክለብ እንዳላችሁ በዚህ ማረጋገጥ ትችላላችሁ ማለት ነው። ምክንያቱም ይሄ ተጫዋች ማለት ነው እኛ ጋር ሲመጣ ምንድነው ሻምፒዮን ነን የሚኬል አርቴታ ፕሮጀክት የሆነ ነገር አችባ አድርጎ ዋንጫዎችን ማሸነፍ እንደሚችል ያውቀዋል። ወደኛ ክለብ ሲመጣ ማለት ወደ አንተ ክለብ ሲመጣስ ገና የጃቪ አሎንሶ ፕሮሰስ ይሰራል፣ ፌል ያደርጋል፣ አያውቅም። ገብቷል። ፕላስ ክለቡ የጠየቀውን ከፍለ ተለማምጣ ማለት ነው። እኛ ሻምፒዮን ነን፣ ለክለባችን በጣም ትልቅ ክለብ ነው። ወደ ክለባችን መጥቶ መጫወት የራሱ የተጫዋቹ ልም ነው። ተጫዋቹ ፐርሰናሊ መጫወት እንደሚፈልግ ተናግሯል ማለት ነው። ስለዚህ ወደ አርሰናል መጥቶ መጫወት ይፈልጋል። ወደ አንተ ክለብ ሲመጣ ግን ማለት ነው በመጀመሪያ ክለቡ የጠየቀውን ገንዘብ መክፈል አለብህ ማለት ነው። በቃ ምንም ቢጠይቅ ትከፍላለህ። ፕላስ ተጫዋቹ እዛ ሲከፈለው ከነበረ 2 እና 3 እጥፍ ደሞዝ ከፍለው መሆን አለበት። በገንዘብ ደልለ ነው የምታመጣው። ወደ እኔ ክለብ ሲመጣ እንዳርጉ ባይዘው አርሰናል ማለት ነው የማያወጣው ስለሌለው አይደለም። አርሰናል በዚህ 2 እና 3 አመታቶች በጣም ትርፋማው ቡድን ነው። ይሄን ምንም እያየ ነው። ለነቆራ ምናምን ካልሆነ በጣም ግርጣትም አይባልም። ግርጣት የሚባለው አንድን ተጫዋች ተፈልጉታላችሁ፣ ክለቡ የፈለገውን ብር ተጫዋቹ የሚፈልገውን ደሞዝ አቅርባችሁለት ያ ተጫዋች ባይስማማ ወደ ክለባችሁ ኢግኖር አድርጎ ወደላ ክለብ ቢሄድ ይሄ ግርጣት ይባላል። ባጭሩ ማለት ነው ይሄ ተጫዋች ወደ እኔ ክለብና ወደ አንተ ክለብ ቢመጣ ልዩነቱ ልንገር። ወደኛ ክለብ ሲመጣ ዋንጮች እንደሚያሸንፍ ያውቃል። ኦሬዲ የሚኬል አርቴታ ፕሮጀክት አሳማኝ ነው። አቺቭ አድርጎ አሳይቷል። ከዚህ በኋላም አቺቭ እንደሚያደርግ ዲቪዥናል መሆን ካልፈለክ በአግባቡ ታውቃለህ ማለት ነው። ፕላስ አርሰናል ውስጥ ትልቅ ክለብ ነው የሚመጣው። አርሰናል ውስጥ መጫወቱ በራሱ የሆነ ስቴፕ አፕ የሚያደርገው ነገር አለ ማለት ነው። ወደ አንተ ክለብ ሲመጣ ግን ማለት ወደ አንተ ክለብ ሲመጣ ተጫዋቹን ፈልጎ መክፈል አለበት፣ ደሞዙን ከዛ ክለቡ የጠየቀው ምናምን በብዙ ነገር ደልለ ተለማምጠ ነው የምታመጣው። ወደኛ ክለብ ሲመጣ ግን እንዳልኩ እነዚህ ጋራንቲዎች አሉ ማለት ነው። ማዲዳውን ብዙ ጊዜ ተጫዋች በነፃ የሚያስፈርመው ለምን ይመስላችኋል? ትልቅ ክለብ ስለሆነ አንደኛ፣ ሁለተኛ ዋንጮች እንደሚያሸንፍ የሆነ ጋራንቲ ያላቸው ወደዛ ክለብ ሲቀላቀሉ በነፃ ተጫዋች እንደ ደሞዛቸውን ቀንሰው ላኩ ማድሪድ ውስጥ የሚጫወቱ ተጫዋቾች ብዙ ጊዜ ተመልክተናል ማለት ነው። ሞርጋን ሮጀርስ 117 ሚሊዮን ከፍለው ኦፍ ኮርስ እንዴት አታስፈርሙ? ምን ሁሉ ገንዘብ አውጥተው በጣም ኤክስፔንሲቭ እኮ ነው ባይዘው ወይ ማለት ነው። ስለዚህ ማለት ነው አሁን ብሩኖ ጊማሬሽን ራሱ ብታስፈርሙት እንደዛ አቬሬጅ ክለብ ስላላችሁ ነው። አሁን ማለት ነው የአርሰናል የአንድሬ ቤርታ ፖሊሲ ስትራቴጂያቸው ምናምን ተጫዋች የማስፈረም ሂደታቸው ማለት ልክ ነው ብዬ ነው ማምነው። ማለት ብዙ የአርሰናል ደጋፊዎች ሲወቅሳቸው የተመለከትኩ ነገር ግን ማለት ነው ተጫዋቹ ያስፈልገናል። ብሩኖ ጊማሬሽ በጣም አንደርሬተር ነው፣ በጣም የሚመቸኝ አይነት ተጫዋች እንደውም እኔ ከቶናሊም ከየትኛውም ተጫዋች ብሩኖ ጊማሬሽ እንዲመጣ ነበር የፈለኩት ማለት ነው። የአንድሬ ቤርታ የአርሰናል ፖሊሲ አሁን ተጫዋች የማስፈረም ፖሊሲያቸው ሂደታቸው ማለት ነው እኔ ሻምፒዮን ነን በቃ የሆነ ተጫዋች እኛ ክለብ ውስጥ ሲመጣ ማለት ነው ዋንጮችን ማሸነፍ እንደሚችል የሆነ ነገር አችን ማድረግ እንደሚችል ጋራንቲ ያሉ። ስለዚህ ተመርጠ ቻምፒየንስ ሊግ ቶርናመንት ኤቭሪ ቶርናመንቶች ላይ ኮምፒት ለማድረግ ማለት ነው አርሰናል የሚባል ፉትቦል ክለብ መቀላቀል አለበት። ስለዛ ማለት ነው አንድን ተጫዋች ግዴታ ተለማምጠ ምናምን አይደለም ክለቡ ያዋጣኛል ብሎ ያቀረበውን ገንዘብ ምናምን አክሰፕት ማድረግ የሚችሉ ከሆነ ይመጣል፣ ካልሆነ ግን አልሆነም ማለት ነው። ስለዚህ የሆነ ክለብ መጥቶ ነፍ ገንዘብ የማይገባውን ገንዘብ ከፍሎ ምናምን ስላስፈረመው ብቻ ያ ክለብ የተሻለ ነው ማለት አይደለም። እኛ ደግሞ የለንም ማለት አይደለም ማለት ነው። እንድታውቁት ነው። በደንብ ኮፒ ሊንክ አድርጉት። አስረዘምኩት ይሄንን ቪዲዮ ይመሻሹ።